መቅረጽ አልቻልኩም። መሳቅ ትቼ ተመልሻለሁ። ያው በጣም ደስተኛ ስላደረገኝ ነው። ቪዲዮን አይቼ ኢሞሽናል ሆኜ ነበር። በጣም ማልቀስን ፈልጌያለሁ፣ መሳቅን ፈልጌያለሁ። ቪዲዮን አሁን አስቀምጥላችኋለሁ። ቪዲዮ ምንድነው ግን ባጭሩ የኔ ልጅ ራሂል ትባላለች። ካሉኝ 38 ልጆች መሀል አንዷ ናት ራሂል። ያው ልጆቼ ጋር ስሄድ እኔ ስጦታ ሰጥ፣ እነሱም ለእኔ ስጦታ ይሰጡኛል። ግጥም ይጽፉልኛል፣ ደብዳቤ ይጽፉልኛል፣ ስዕል ይስሉልኛል። ይሄ የተለመደ ነው። በጣም ረጅም ዓመት አብረን ስለመጣን እንደዛ አይነት ትሬንድ አለ። በዚህኛው ዓመት 2018 ልክ እንደገባ አይነት አካባቢ መስከረም መጨረሻዎቹ አካባቢ ተገናኝተን ነበርና የጻፈችልኝን ደብዳቤ ላሰማችሁ ነው። በቃ ማለት ስላለችኝ ደስተኛ ነኝ። በልጅ አይምሮ እንደዚህ አይነት በሳል ጽሁፍ ደግሞ ያስደነግጣልና ማን የጻፈላት ላልኩኝ ካለቀ በኋላ ራሂል እወድሻለሁ፣ ልጆቼ ሁላችሁም ወዳችኋለሁ። ስለዚህ ቪዲዮን አይተን እንመለስ። ሰላም ኬብሮን፣ እንኳን ለ2018 ዓመተ ምህረት የዘመን መለወጫ በዓል በሰላም አደረሰሽ። በዓሉ የሰላም፣ የፍቅር፣ የመተሳሰብ፣ የበረከት እንዲሆንልሽ እንመኛለን። ይህ ጽሁፍ ለሁለት ምክንያቶች የተሰናዳ ነው። አንድም የበዓል መልካም ምኞታችንን ልንገልጽልሽ፣ አንድም ደግሞ ልናመሰግንሽ። እንኳን ይቅርና በዚህ ዘመን የሰው ልጅ ሕይወት ይመለከተኛል ብሎ ማሰብ ሰዎች የራሳቸውን ልጅ እንኳን ይወካበደኝ እያሉ ስለ ልጆቻቸው ደልታ የማይሰጣቸው ብዙዎች ናቸው። አንቺን ግን ደግሞ ፈጣሪ ለቅን ልቦና ለመልካም አስተሳሰብ ካለው አካፋይ ትሆኚ ዘንድ ሾሞሻል። ለዛሬው ዕለት አብረሽን ስለሆንሽ የሚያስፈልጉንም ቁሳቁሶች ስለምታበረክችልን እጅግ አድርገን እናመሰግንሻለን። አንዳንዴ ሰዎች በጣም ከመደሰታቸው የተነሳ ሰውን ለማመስገን ቃል አጣረኝ ሲሉ ይደመጡ ይሆናል። እኛም አንቺን በምን አይነት ቃል ልናመሰግንሽ እንደምንችል አናውቅም። ብቻ ግን አንቺ በምድር ሳለሽ የሰማይ ቤትሽን ለመገንባት መሰረቱን የጀመርሽ የፈጣሪ ታላቅ ፍጥረት ነሽ። እናም ኬብሮን ሁለታችሁ ሁለቴ ነው፣ ሐዘናችሁ ሐዘኔ ነው፣ ደስታችሁ ደግሞ ደስታዬ ነው ብለሽ እኛን ለማስደሰት ስለምታደርጊው መልካም ተግባርሽ ከልብ ከልብ እናመሰግንሻለን። ለሁሉም ጊዜ አለ ይባል አይደል? እኛ ለአንቺ ልጆችሽ ነን ብለን ማካበድ አይሆንም። ስለዚህ እኛም የቅን ልቦና ባለቤት ልጆችሽ ነን ብለን ማካበድ አይሆንም። ስለዚህ እኛም የቅን ልቦና ባለቤት ሆነን ልክ እንዳንቺ አይነት ሰው ወዳድ ሰዎች እንደምንሆን እርግጠኞች ነን። ፈጣሪ ቀና ልቦናን ይወድላ። አንቺ ደግሞ ፈጣሪ የሚወደውን ስራ ስለምትሰሪ ሌሎቹን ደግሞ ስለምታነሻሺ እጅግ አድርገን እናመሰግንሻለን። በስተመጨረሻ እናም ውድ እህታችን ኬብሮን ስለምታደርጊልን ነገር በዓለም ባህል መስሎ እንድንሆን ስለምትረጂን፣ ጭንቅላታችን ንጹህ እንዲሆን ስለምታደርጊ፣ የወላጆቻችሁ ችግር እኔም ይመለከተኛል ብለሽ ስለምትረጂን እጅግ በጣም እናመሰግንሻለን። እና ፈጣሪ በመንገድሽ ሁሉ እንዲቀድምሽ፣ ያሰብሽው ሁሉ እንዲሳካልሽ፣ ህልምሽ እውን እንዲሆንልሽ እንመኛለን። እኛ የአንቺ ልጆች ማህበረሰባችን ባህል መሰረት መልካም ላደረገላችሁ ሁሉ አመስግኑ፣ አክብሩ የሚልና የደስታችን መጠን ባይገልጸው ዓላማችን ማመስገን ነውና እጅግ አድርገን እናመሰግንሻለን፣ እንወድሻለን። በእናንተ መሳቅ ውስጥ እኔ ስቃለሁ፣ በእናንተ ደስተኛነት ውስጥ እኔ ደስ ይለኛል። እዚህ ምድር ላይ ትልቅ ሰው ስትሆኑ ፌመስ እንድትሆኑ ሳይሆን ሰዎችን የምትጠቅሙ ሰዎች እንድትሆኑ ነው ምኞቴ። እሺ፣ ነገ እኔን የሚተካ ሰው ፈልጋለሁ። ነገ እንደኔ የሚያስተምር፣ ነገ እንደኔ ሄዶ ምሳ የሚያበላ፣ ነገ እንደኔ ረጅም ርቀት መሄድ የሚያስብ ከኔ አደራ የሚወስዳለ፣ ያንን ማስቀጠል የሚፈልግ ሰው አለ። ወዳችኋለሁ። መልካም ምሳ ይሁንላችሁ። ቀጥለን አብረን ጊዜ እናሳልፋለን። ሁሉ ጊዜ እኔ እንደምወዳችሁ አስቡ። እሺ፣ ደህና ሆናችሁ ጠንክራችሁ ጎበዝ ተማሪ ሆናችሁ ትልቅ ደረጃ ደርሳችሁ ነው ላይ የምናፍቀው። ወዳችኋለሁ።